ሰላም ተከታዮቼ አሰፋ ጥገና አሰልጣኝ ሾው ነው። ዛሬ ደግሞ ለተከታዮቼ ከማቀርባቸው ከትንሿ አውቶሞባይልስ እስከ እርዝ ሙቪ ማሽነሪ በአውቶማቲክ ዘርፍ ላይ የሚሰራው ዋናው ከኢንጂኑ ሶርስ ኃይል ተቀብሎ ለዊሉ ኃይል ለሚስተላለፈው ኦር ለትራንስሚሽኑ ኃይል ለሚያስተላልፈው ክፍል ዋናው ቤዚክ የሆነው ኮምፖነንት ስለ ቶርክ ኮንቨርተር እና ቶርክ ኮንቨርተር ፕሪንሲፕል እና ቶርክ ኮንቨርተር ኮምፖነንቶቻቸው እና ሚናቸውን እንነጋገራለን ማለት ነው። በዚህ ዘርፍ ላይ ቶርክ ኮንቨርተር ስንት አይነት አለ የሚለውን እናያለን ማለት ነው። ቶርክ ኮንቨርተር አንዱ ከኢንጂናችንን ሶርስ ከፍላይዊል ጀርባ ላይ ራሱን አሰክቶ ቶርክን ለትራንስሚሽናችን ሼር የሚያደርግ ኮምፖነንት ሲሆን ቶርክ ኮንቨርተር በታይፕ ሁለት አይነት ቶርክ ኮንቨርተሮች እናገኛለን። እሱም ኦፕን ታይፕ እና ሲልድ ታይፕ ቶርክ ኮንቨርተር ተብለው ይጠራሉ። ከነዚህ ውስጥ ቶርክ ኮንቨርተር ሶስት ኮምፖነንቶችን በውስጡ ይይዛል። ኦፕን ሲልድ ታይፑ ፊክስድ ኦፕን ታይፑ ደግሞ በላዩ ላይ የእርዝ ሙቪ ማሽነሪዎች አብዛኛውን ጊዜ ኦፕን ታይፑንም የሚጠቀሙ እንደነ ዶዘር ቶርክ ኮንቨርተር ላይ ዶዘር ላይ የምናገኘው ኦር ሎደሮች ላይ የምናገኘው ይሄ ኦፕን ታይፕ ቶርክ ኮንቨርተር የምንለው አለ። በእርዝ ሙቪ ማሽነሪ ላይ የምናገኘው ሲሆን ይሄ ሲልድ ታይፑን አብዛኛውን ጊዜ ከአውቶሞባይልስ እስከ ባስ ድረስ የምናገኘው ቶርክ ኮንቨርተር ነው። የሁለቱም ፕሪንሲፕል አንድ አይነት ቢሆንም የዘይት ያገባብ ዘይቤው ልዩነት ይኖራቸዋል። እሱም ቶርክ ኮንቨርተር ከሶስት ኮምፖነንቶች ይዋቀራል። አንደኛ ቶርክ ኮንቨርተር ፓምፕ የሚባል አለው። ፓምፕ የሚባል ፓርት አለው። ይህ ቶርክ ኮንቨርተራችን ፓምፕ የምንለው የቶርክ ኮንቨርተሩ ሃውሲንግ ጋራ ፊክስድ የሆነው ፓርት ሲሆን በውስጡ በኩል ላይ ብሌድ ያለው ፓርት ሲሆን በሌላ ደግሞ ለትራንስሚሽናችን ግባት የሚሰጥ በኔቸሩ ስፕላይንስ ያለው ፓርት ደግሞ ተርባይን የሚባል ፓርት አለው። በመካከል ላይ ደግሞ ቶርኩን እንደገና መልቲፕላይ ለማድረግ የምታገለግል ደግሞ መካከለኛ ሆና የምትቀመጥ ደግሞ ስቴተር የምትባል ኮምፖነንት ትኖረናለች ማለት ነው። ቶርክ ኮንቨርተር ከሶስት ኮምፖነንቶች የተዋቀረ ነው ማለት ነው። ተርባይን፣ ፓምፕ እና ስቴተር ማለት ነው። ቶርክ ኮንቨርተር ዊዛውት ኤኒ ሁለት ኮምፖነንት መካኒካሊ ኮምፖነንቶቹ ሳይገናኙ ዘይትን ብቻ ሴንተርፊጋሊ በመወርወር አንደኛው ብሌድ ዘይትን በማስፈንጠር ሌላኛው ደግሞ ተቀብሎ ያንን በዛ ምት ሌላኛው ብሌድ ተቀብሎ ደግሞ በመንቀሳቀስ ለትራንስሚሽናችን ግባት የሚሰጥ ሲስተም ወይም ደግሞ በሃይድሮዳይናሚክ የሚሰራ ሃይድሮዳይናሚክ ፕሪንሲፕል ተብሎ የሚጠራውን ሳይንሳዊ ዘዴ የሚጠቀም ነው ማለት ነው። በሰጠነው ልኬት የሚሰራ ኮምፖነንት ቶርክ ኮንቨርተር ብለን እንጠራዋለን ማለት ነው። ዋናው በቶርክ ኮንቨርተር ውስጡ የአውቶማቲክ ፍሉድስ ይሞላና የፊክስድ ታይፑ ላይ ይሞላና ልክ ቶርክ ኮንቨርተር በአይዲል ጊዜ አይሰራም። ቶርክ ኮንቨርተር ምን ይፈልጋል ማለት ነው? በቂ የሆነ ዙር ይፈልጋል ማለት ነው። ምን ለማድረግ? ኃይልን ለማመንጨት የምንፈልገውን ቶርክ ለማመንጨት ቶርክ ኮንቨርተር በቂ የሆነ ዙር ይፈልጋል ማለት ነው። ስለዚህ አይታችሁ ከሆነ በአውቶማቲክ ትራንስሚሽን መኪኖች ላይ ነዳጃችንን ዲፕረስ ስንረግ መኪናው እንቅስቃሴ ይጀምራል። ነዳጃችንን ስንከለክለው ኃይሉ ይቋረጣል ማለት ነው። ስለዚህ ቶርክ ኮንቨርተር በዛ ፕሪንሲፕል ስለሚሰራ ቶርክ ኮንቨርተር ውስጥ ያለው ፍሉድ ምንድነው የሚያደርገው? በሃይድሮዳይናሚክስ ስንል ልክ ኤሌክትሪክ ኃይል ማመንጫ ላይ ከታናል ላይ የሚለቀቀው ውሃ ሄዶ ተርባይኑ ተመትቶ ኤሌክትሪክ እንደሚያመነጭ ሁሉ እዚህ ላይም ዘይት ተወርውሮ ኢምፐለር ኦር ደግሞ ፓምፕ የሚባለው ፓርት ዘይትን አስወንጭፎ ተርባይን የሚባለውን በመምታት ተርባይን ሲሽከረከር ተርባይን ደግሞ ባለው ስፕላይንስ አማካኝነት ለትራንስሚሽናችን ኢንፑት ሻፍት በላዩ ላይ ስለሚሰካ ለትራንስሚሽናችን ግባት በመሆን ያገለግላል ማለት ነው። በመካከል ላይ ደግሞ ይሄ አይነት ምት ሲከናወን በመካከል ላይ ደግሞ እናገኛት ስቴተር የምንላታለች። ስቴተር ደግሞ ያ ተርባይኑ የተመታውን ዘይት ደግሞ ተቀብላ መልሳ ለመጀመሪያ ዘይት ላስወነጨፈው አካል ተጨማሪ ዘይት በመጨመር ተርባይናችን በደንብ እንዲመታና ለትራንስሚሽናችን በቂ የሆነ ኃይል እንዲገባ ምን ታደርጋለች? መልቲፕላይ ቶርክ እንዲፈጠር መካከል ላይ ሆና ዘይትን ተቀብላ የተመታበትን ዘይት ተቀብላ መልሳ ለመቺው በማቀበል መቺው የበዛ ዘይት ተርባይኑን እንዲመታው በማድረግ ተርባይኑ የበዛ ዙር ሲዞር ለትራንስሚሽናችን ግባት እንዲጨምር ይሆናል ማለት ነው። ስለዚህ አውቶማቲክ ትራንስሚሽን ላይ ነዳጅ በረገጥን ቁጥር መኪናችን የሚፈጥነው ለምንድን ነው ማለት ነው? በግባቱ ልኬት ነው ማለት ነው። በከለከለው ቁጥር ደግሞ ግባቱ ስለሚያንስ መኪናው እንቅስቃሴው እየተገታ ይሄዳል ማለት ነው። ቶርክ ኮንቨርተር ላይ ሶስቱ ምንድናቸው ስንል ታዲያ እዚህ ጋር አንደኛው ፓምፕ የምንለው ፊክስድ ያለው ተርባይን ፓርቱ ከሞተሩ ጋራ ከፍላይዊል ጋራ አብሮ እየዞረ የምናገኘው ፓርት
ፓምፕ ወይም ደግሞ ኢምፕለር ብለን እንጠራዋለን። ያንን ኢንተርናል ብሌድ ፊክስድ የሆነ ሃውሲንጉ ጋራ ያለው ፓርት ማለት ነው። በቤሪንግ ላይ ደግሞ የሚቀመጠውን ብሌድ ያለው ፓርት ደግሞ ስፕላይንስ ባይ ኔቸር ያለውን ደግሞ ምን እንለዋለን? ተርባይን ብለን እንጠራዋለን ማለት ነው። ኢምፕለር ወይም ደግሞ ይሄ ፓምፕ ምላችሁ ፊክስዱ ፓርት ምን ያደርጋል ማለት ነው? ሜካኒካል ኢነርጂ ወደ ፍሉድ ኢነርጂ እንዲመረት ያደርግልናል ማለት ነው። ይህ ፓምፕ የሚባለው ኢምፕለር የሚባለው ሜካኒካል ኢነርጂ ወደ ፍሉድ ኢነርጂ ኮንቨርት ሲያደርግ ያኛው ደግሞ ምን ያደርጋል? ሪኮንቨርቲንግ ፍሉድ ኢነርጂ ወደ ሜካኒካል ኢነርጂ እንዲፈጠር ያደርጋል ማለት ነው። በመካከል ላይ ደግሞ ስቴሽነሪ ሆና የምናገኛት ደግሞ ስቴተር የምንላት ደግሞ ቼንጅ ዘ ዳይሬክሽን ኦፍ ዘ ፍሉዱን የፍሉዱን ዳይሬክሽን በማስቀየስ የበዛ ዘይት ፓምፓችን ተርባይኑን እንዲመታ ለማድረግ ቶርክ መልቲፕላይ ለማድረግ ቢትዊን የምናገኛት ስቴተር የምትባል ኮምፖነንት ትኖረናለች ማለት ነው። ዊዛውት ኤኒ ሜካኒካል ኮኔክሽን ሴንትሪፊዩጋሊ ብቻ ዘይት በመወርወር በተወነጨፈው ዘይት ዙር እንዲፈጠር በማድረግ ሪኮንቨርት በማድረግ እዚህ ጋር የምንመለከተው አይታችሁ ከሆነ ይሄ ሃውስ አሽከረክረው የሚንቀሳቀሰው ይሄ ሰማያዊ ፓርት ያለው ፊክስድ አይታችሁ ከሆነ ብሌድ ያለው ፓርት ማን ነው? ሃውሲንጉ ጋር የሚንቀሳቀሰው ፓርት ምን ብለን እንጠራዋለን? ፓምፕ ወር ደግሞ ኢምፕለር ብለን እንጠራዋለን ማለት ነው። ስለዚህ ቀጥሎ በዚህ ጋር ደግሞ ፊክስድ ሃውሲንጉ ሲንቀሳቀስም ምንም የማይንቀሳቀስ ፓርት ታያላችሁ እዚህ ጋር። ቶርክ ኮንቨርተር በነዳጅ በሰጠነው ልኬት የሚሰራ ነው። መኪናችን ነዳጅ በረገጥነው ልኬት የሚሰራ ነው። ከከለከልነው የሚገባው ኃይል አይኖርም የሚለው በአይዲል ጊዜ ቶርክ ኮንቨርተር አይሰራም ማለት ነው። ነዳጃችንን በጨመርን ቁጥር አይታችሁ ከሆነ እስካሁን ድረስ ምንም አይነት እንቅስቃሴ ያደርግ አይደለም ይሄ ቀዩ። ይሄ ማለት ማነው? ለትራንስሚሽናችን ኢንፑት ሻፍታችን ኃይል የሚሰጠው በቤሪንግ ላይ የሚቀመጥ ሞተር ኮንቨርተር በቤሪንግ ላይ የሚቀመጥ ይሄ ፓምፕ የሚባለው አካል ዘይት አስወንጭፎ እሱ ሲመታው የሚሽከረከር ነው ማለት ነው። ስለዚህ ነዳጅ አውቶማቲክ መኪና ላይ ነዳጅና ፍሬም ፔዳል ብቻ ነው ያለው ማለት ነው። ነዳጃችን ከለከልን ማለት ኦልሬዲ ፍሬን ሆነ ማለት ነው። እዚህ ጋር ኃይል እንዳያወጣ አደረግን እንደማለት ነው። ስለዚህ አይታችሁ ከሆነ አሁን ዙሩን ተመልከቱ። ልክ እንደዚህ ያደረኩኝ ያለ ያ ሰማያዊ ፓርት ፓምፕ የምንለው ፓርት አብሮ ይሾራል ከቤቱ ጋር ፊክስድ ስለሆነ ማለት ነው። አሁን ልክ ደግሞ ይሄ ዙሩ ልክ የሞተሩ ዙር ብለን ቀዩ ደግሞ እንቅስቃሴ ሲያደርግ ተመልከቱ። ዊዛውት አሁን ኮኔክሽን ዘይቱ ብቻ ሴንትሪፊዩጋሊ ተወርውሮ አሁን እንቅስቃሴ ጀመረ። ተመልከቱ። አሁን ቀዩ መሽከርከር ጀመረ በዘይቱ ምት ማለት ነው። ዘይቱን መጥቶ በዚህ ጋር የሚሾልከው ዘይት ደግሞ መካከል የምታገኟት አንድ ቢጫ መሀል ላይ ስቴሽነሪ የምናገኛት ስቴተር የምንላት አለች። እሷ ደግሞ ምን ታደርግልናለች ማለት ነው? የዘይቱን ዳይሬክሽን አስቀይሳ የተመታበትን የተርባይኑ ዙር የተመታበትን ዘይት አስቀይሳ ፓምፓችን የበዛ ዘይት ተርባይኑ እንዲመታውና ተርባይኑ የበዛ ዙር ሲዞር ለትራንስሚሽናችን ግባት እንዲሰጥ በማድረግ የሚሰራ ቶርክ ኮንቨርተር ብለን የምንጠራው ፊክስድ ታይፑን የምናገኘው ነው ማለት ነው። ይሄ ከትንሹ አውቶሞባይልስ እስከ ባስ ድረስ የምናገኛቸው የያዘ ቶርክ ኮንቨርተር ሲሆን ይሄኛው ፊክስድ ታይፕ ኦር ደግሞ ሲልድ ታይፕ ቶርክ ኮንቨርተር ብለን እንጠራዋለን ማለት ነው። ቶርክ ኮንቨርተር ስንል በሶስት ኮምፖነንቶች የተዋቀረ ነው ማለት ነው። ይሄ ሜካኒካሊ ኮኔክሽን ያለ ፓርት ስላልሆነ ምንም አይነት ስሙዝ ነው ማለት ነው። ቶርክ ኮንቨርተር ፕሪንሲፕል ፍሉድ ኦፕሬሽን ስለሚሾክን ዳምፕ አድርጎ ዊዛውት ኤኒ ቫይብሬሽን ቶርክን ኢዚሊ ማስተላለፍ ይቻላል ማለት ነው። በፍሉድ ኦፕሬሽን ስለሚሰራ ማለት ነው። ቶርክ ኮንቨርተራችን ያንን ኦፕን ታይፑን ደግሞ በእርዝ ሙቪንግ ማሽነሪ ላይ ደግሞ ያሉትን አዲሽናል ኮምፖነንቶች እናያለን ማለት ነው። ሴም ኦፕሬሽን ይኖራቸዋል። ዘይቱ ግን ይሄኛው ተሞልቶ የሚገጠም አለ። ሌላ ደግሞ በፓምፕ ዩኒት በትራንስሚሽን ፓምፕ አማካኝነት ዘይት የሚደርሰው ቶርክ ኮንቨርተር አለ ማለት ነው። ያኛውን ደግሞ ኦፕን ታይፕ የሚለውን ደግሞ በእርዝ ሙቪ ማሽነሪ ላይ እስኪ የዶዘር ቶርክ ኮንቨርተር እንዴት ነው የሚሰራው የሚለውን ፕሪንሲፕል ይህንኑ እያያያዘ ኔክስት የምናየው ይሆናል ማለት ነው።